የያዕቆብ መልእክት ላይ ምን ይላል መሰላችሁ? ማንም በመካከላችሁ ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም ለሚሰጠውን እግዚአብሔርን ይለምን፣ እርሱ ይሰጠዋል። ትልቁ ጥያቄ የሚያስፈልገን የዊዝደም ጥያቄ ነው፣ ሌላ አይደለም። ምክንያቱም በህይወታችን ክላሪቲ ለማግኘት የእግዚአብሔርን ምሪት ለማግኘት ቢዝነሳችን ላይ ፋሚሊ ለመምራት ኤቭሪቲንግ ለማድረግ ዊዝደም ያስፈልገናል። ያለ ዊዝደም ምንም ነገር ማድረግ አንችልም። ተረዳችሁ? ስለዚህ ሌላ ጥያቄ ሳይሆን የዊዝደም ጥያቄ ያስፈልገናል። እግዚአብሔር ጥበብ እንዲሰጠን ያስፈልገናል። the wisest man የሚባለው በመጽሐፍ ቅዱስ ታሪክ በዓለም ታሪክ ጥበበኛው የሚባለው ሰለሞን ትልቁ ጥያቄ እግዚአብሔር ምን እንድሰጥ ትፈልጋለህ ሲለው ዊዝደም ነው የጠየቀው። ኢማጂን እግዚአብሔር ራሱ እስኪገርመው ድረስ አንተ ዋናውን ጥያቄ ጠይቃልና ሌላው በሙሉ ይጨመርልሃል ተባለ። ምክንያቱም ዊዝደም ከሌለን እኛ ክሌቨር ስለሆነ ስማርት ስለሆነ ምንም ነገር ልናረጋ አንችልም። የእግዚአብሔር ጥበብ ያስፈልጋል። ዛሬ ቻሌንጅ ላረጋችሁ የምፈልገው ሌላ ጥያቄ እናቁምና የገንዘብ የምናምን የተለያዩ ጥያቄዎቻችንን አቁመን ዛሬ ጥበብ እንጠይቅ። ዋናው ጥያቄ እሱ ነው። ማስተዋልና ጥበብ እንዲሰጠን እንጠይቅ። መቻች